ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን። ያደረሰን እግዚአብሔር በእውነት መቼም ሁላችንም እናውቀዋለን። 12 ዓመት እዚህ ሀገር ልጅ ትልቅ የህንፃ ፕሮጀክትም ከዛ ያንሳል። በ3 ዓመት በ4 ዓመት ያልቃል ህንፃ። ግን ልጅ 20 ዓመት ሙሉ መቼም 18 19 ሙሉ በአሜሪካ በተለይ በውጭ ዓለም ትልቅ ፕሮጀክት ነው። ለዚህ ያደረሰ ለወላጅም ለልጆችም ትልቅ ነገር ነውና እግዚአብሔር ይመስገን። በዚህም ደግሞ መጨረሻቸውን በእውነት ዝም ብሎ ባህላዊ አድርገን አንመልከትም። በታቦቱ ፊት ሰላም ለኪ ተደግሞ እግዚአብሔር መጨረሻችሁን ያሳምር ብሎ መሸኘት ቀላል ነገር አይደለም እና ልጆቻችሁም እነዚህ ህፃናቶችም ሌሎችንም እንዲያዩ የሚገባ ነገርም ስለሆነ ጭምር። ስለዚህ እግዚአብሔር እንደው በዚህ አጋጣሚ ምናልባት ለማሳሰብ ያህል ለምረቃታቸው ስንት ነው የምታጠፉት? ለግራጁዌሽን ስታዘጋጁ አዳራሽ የሚከራየ ምናምን ብለው ዲያቆን ሳሙኤል ተስፋዬ ስጦታውን የሚሰጡልን የብስራተ ገብርኤል ለካሜራ እንዲመች ትንሽ ወደዚህ ማነው አባታችን ዲያቆን ሳሙኤል ተስፋዬ የዚህ የቤተክርስቲያናችን ዲያቆን ነው። አባቱ በተለያየ ነገር የሚላላክ ይኸው ፎቶ የሚያነሳ አባቱ ብዙ ጊዜ ቪዲዮ የሚቀርጽ የምታዩት፣ እናቱም እንደዚህ የምትራዳ በደጀ ሰላም የእነሱ ልጅ ነው። እግዚአብሔር እንግዲህ ለዚህ አብቅቶታልና እግዚአብሔር ይመስገን። እግዚአብሔር ይመስገን ብለን ተስፋ ቢኒያም ተስፋ ቢኒያም ከሃይስኩል ነው የተመረቀው። የእሱ ታናሽ ወንድም ነው። ኤልሻዳይ ጌታውን ኤደን ጌታውን ወንጌል ዘላለም ቤተልሔም ታደሰ ኑሃሚ ሚኪያስ ጸባዖት ፍቅሬ እንግዲህ እነኚህ ልጆች እንደምታያቸው በዚህ በቤተ ክርስቲያን ሰንበት ትምህርት ቤትን የወደፊት ቤተ ክርስቲያን ተረካቢ የቤተ ክርስቲያን ሁልጊዜ በየሳምንት እሑድ እንደዚህ በበዓል ጊዜ አጅበው የሚዘምሩ ልጆቻችን ናቸው። እንኳን ለዚህ ያደረሳችሁ። እስኪ የተሰጣችሁ ምንድን ነው?
ክፈቱ እስቲ። በሉ ኦርቶዶክሳዊ በራሳቸው ቋንቋ ኦርቶዶክሳዊ የሆነ ቤተክርስቲያን ይሄ ነው። ሌላ ነገር የምትሰጠው የለም። ሰው ሃይማኖት ካለው ሰው ምግባር ካለው እግዚአብሔር ካለው በዚህ ዓለም ስለዚህ ትልቅ ነገር ነውና እንግዲህ ልጆች ይህንን ትልቅ አደራ ነው። መጨረሻችሁን ያሳምር። እግዚአብሔር ይስጥልን። እግዚአብሔር ይመስገን ለዚህ ያደረሰን እንግዲህ ልጆቹን አቡነ ዘበሰማያት ሰጥተን እንሸኛቸዋለን። ከዛ በሚቀጥለው ወደ ሚቀጥሉት ፕሮግራሞች እንሄዳለን።